ዛሬ ወደ ውስጥ የመጣው እንድናጠናበት የምፈልገው ቃል ኢሳይያስ 54 የሚለውን ክፍል በሱ ቃል ላይ እግዚአብሔር እንደተናገረኝ የናንተ ህይወት ዛሬ ይከፈታል። አሜን። እሺ እኔ አዲሱ መደበኛ ትርጉም ነው። ኢዮብ የድሮውን ታነብልኛለህ 1953 ትርጉሙን። እሺ አንቺ ያልወለድሽ መካን ሆይ አንቺ ያልወለድሽ መካን ሆይ እሺ ዘምሪ አንቺ ያላማጥሽ ሆይ እልል በይ እሺ ጩሂም ባል ካላት ይልቅ ፈት የሆነችው ልጆች በስተዋልና ይላል እግዚአብሔር። አሁን እዚህ ውስጥ ብዙ ሰዎች የሚያወሩት ይሄ እስራኤል በነብዩ ኤርሚያስ የተነገራትን ከእግዚአብሔር ውጭ ሌላ አማልክት ያመለከች በነበረባት ጊዜ ላይ እግዚአብሔርን ትታ ሌላ አማልክቶች ባመለከችበት ጊዜ እግዚአብሔር ለእስራኤላውያኖች ምን ሆነ? በምርኮ 70 ዓመት እንዲሄዱ ባሪያ እንዲሆኑ ላካቸው። ለሌላ ለባቢሎናውያኖች እንዲገዙ አደረጋቸው። እና እስራኤላውያኖች 70 ዓመት እግዚአብሔርን ባለማምለካቸው ለምርኮ የሄዱበት ዘመን ነው። 66 መጽሐፍ አለው። ግማሹ የምንድነው? ወደ ምርኮ እንደሚሄዱ እስራኤል በእግዚአብሔር ላይ እንዴት እንደገለሞተችበት ወይም ከእግዚአብሔር ውጭ ሌላ አማልክት ማምለክ የጀመረችበትን ዘመን ያሳያል። ይህ ግማሹ ደግሞ የምን ዘመን ነው? የተስፋ ዘመንና የመሲሁን መምጣት የሚሊኒየሙን ዘመን ከዛ ብዙ ነገሮች እግዚአብሔር በኢሳይያስ በኩል የተናገረበት ክፍል ነው። ይሄ ደግሞ እግዚአብሔር ኢሳይያስን ልኮ እስራኤልን ማጽናናት ያለበት መልእክት ነው። ዛሬ አንድ ነገር ይሆናል። በተለያየ ሐዘን ውስጥ ላላችሁ ይሄ መልእክት የናንተ መልእክት ነው። አሜን በሉስ። የእግዚአብሔር ቃል ሁለት አይነት ቃል አለ። ሬማና ሎጎስ የሚባል አለ። ሬማ ማለት የጊዜው መልእክት ሲሆን ሎጎስ ማለት ደግሞ ጠቅላላ የሆነ የእግዚአብሔር ቃል ነው። the total revelation of the word of God ማለት ነው። ሬማ ግን ሲዝናል መልእክት ነው። አንድን ቃል እግዚአብሔር ምን ያደርጋል? ይሰጠናል። የዛ ነው የእግዚአብሔር ቃል ምን ይላል? መንፈስ ቅዱስ የነገርኳችሁን ሁሉ ምን ያደርጋችኋል? ያሳስባችኋል። ዛሬ እግዚአብሔር በዚህ ቃል ውስጥ ለናንተ መጽናናት ይሆናል። ክብር ለኢየሱስ ይሁን። ለዛ ነው እልል በይ በደስታ ጩህ አንቺ አምጠሽ የማታውቂ ባል ካላት ሴት ይልቅ የፈቲቷ ልጆች ይበዛሉ ይላል እግዚአብሔር ይላል። እዚህ ክፍል ላይ እንድንነጋገረው በእስራኤል በሩቅ ምስራቅ ውስጥ ያሉ ሰዎች ምንድነው መካን ሴት እንደ እርግማን ነው የሚታየው። ካስታወሳችሁ ሳራ እግዚአብሔር እርግማኗን እንዲሰብርላት ሐዋርያው ጳውሎስ በጣም የምትናገርበት ነው። መካንነት፣ አለማፍራት፣ የኃጢአት፣ የእርግማን፣ የውርደት፣ የበታችነት ስሜት እግዚአብሔር እንትን ብሎኛል የሚባልበት ስሜት ነው። በዚህ ውስጥ ግን እስራኤል በባቢሎን ምርኮ ውስጥ በነበረችበት ሁኔታ ውስጥ ሆና እግዚአብሔር ምን እያላት ነው ለእስራኤል ስንል ደስ ይበልሽ አንቺ ምን ያለሽ ሴት ነሽ ይላል። አንቺ አምጠሽ የማታውቂ ምን ማለት ነው? በቃ የተዋረርሽ ነሽ፣ ልጅ የሌለሽ ነሽ፣ ፍሬያማ አይደለሽም። ግን ደስ ይበልሽ። አረ አሜን በሉስ። ከዚህ ነገር ምንድነው የምንማረው? በህይወታችን ፍሬ ላጣን ሰዎች እግዚአብሔር ፍሬ ይሰጣል። ደስ ይበላችሁ። በኃይል አይደለም ይላል፣ በብርታት አይደለም። በምን? በእግዚአብሔር መንፈስ ነው። ደስ ይበላችሁ። ዛሬ የመንፈስ ቅዱስ ድምጽ ምንድነው? ደስ ይበላችሁ። ዛሬ ደስ ይለኛል በሉስ። እንደዚህ ይላል፣ ድንኳኖችሽንም ቦታ አስፊ፣ የድንኳኖችሽን መጋረጃ በትልቁ ዘርጊ፣ ፈጽሞ አትቆጥቢ ይላል። አያችሁ እስራኤላውያኖች ከባቢሎን ምርኮ ከመጡ በኋላ ከእንደገና እስራኤል ወይም ኢየሩሳሌም የምትባለው ዋና ከተማቸው ፈርሳ ነበረ። ባቢሎኒያኖች መተው ቅጥሩን አፍርሰውታል። ባቢሎኒያኖች መተው ከተማይቱን አፍርሰውታል። አሁን ግን enlarge your vision አስፉ። ዛሬ አንድ ነገር ይሆናል። ሃሌሉያ።
ቢዝነስ ጀምራችሁ የፈረሰባችሁ ነገር ጀምራችሁ የፈረሰባችሁ አሁን ድንኳናችሁን አስፉ፣ ካስማችሁን አስፉ፣ ገመዳችሁን አስፉ። ለምን በሩቅ ምስራቅ ያለች ቤተክርስቲያን ውስጥ ምን ይሰራል? በድንኳን ነው የሚኖሩት። አብርሃምም በድንኳን ኖረ ይላል። የሩቅ ምስራቅ አገሩ ሙቀት ነው፣ ቢልዲንግ የላቸው እና እግዚአብሔር ለነሱ እንዲገባቸው ምን ብሎ ሰራ? ነገራቸው። ካስማችሁን አስፉ፣ ትልቅ ነገር ተመኙ። አሜን። ዛሬ አንድ ነገር እጸልያለሁ። የእናንተ ነገር ከዚህ ቀን ጀምሮ መስተካከል ይጀምራል። አሁን አንድ ነገር ነው፣ የጣላችሁትን የምታነሱበት ምሽት ይሆናል። የጠፋው ነገራችሁ የሚገኝ ነው። ተቃላችሁ። ቪዥን ይሰረቃል፣ ቪዥን ይጣላል። አይሆንም፣ በቃ እግዚአብሔር ከኔ ጋር አይደለም ብላችሁ የተዋችሁትን ነገር ዛሬ ታነሳላችሁ። በባቢሎን ውስጥ 70 ዓመት ውስጥ እግዚአብሔር ረስቶኛል፣ እግዚአብሔር ከኔ ጋር አይደለም፣ እግዚአብሔር ከኔ ጋር አይደለም፣ እግዚአብሔር አይፈልገኝም፣ ተላልፈን እንድንሰጥ እግዚአብሔር ከኛ ጋር ኪዳን የለውም ባሉበት በሚያጉረመርሙበት ሰዓት ነው እግዚአብሔር ይህን ድምጽ ያመጣው። ዛሬ እናንተም እኛም በእስራኤላውያኖች እንደምንማረው ነገር አለ። የተለያየ አይነት የምናጉረመርበት የነፍሳችን ጩኸት አለ፣ የቤታችን ጩኸት አለ። whatever ግን እግዚአብሔር መልስ አለው። ዛሬ የኛን ነገር እግዚአብሔር ያስተካክላል። ክብር ለኢየሱስ ይሁን። እሺ እንደዚህ ይላል። ከዛ በኋላ ገመዶችሽን አርዝሚ፣ ካስማሽን ቀብቅቢ ይላል። ይሄኛው አዲሱ አማርኛ ትርጉም ነው። ወደ ቀኝም ወደ ግራም ትሰፊያለሽ። ዛሬ የሚሰፋ ሰው አለ። ወደ ቀኝም ወደ ግራም ምን ታያለሽ? ዘሮችሽ መንግስትን ይወርሳሉ፣ በባድማ ከተሞችም ይኖራሉ። አዲሱን ይሄንን የድሮን ትርጉም በልልኝ። ዛሬ እስቲ ወደ ቀኝ በሉ፣ ወደ ግራ በሉ። ምን አረጋለሁ? ዛሬ አንድ ሰው የሚሰፋ ሰው አለ። አሜን። አብርሃምን እኮ እግዚአብሔር ምን አሳየው? የሰማይ ኮከቦችን አይኑን አሳየውና የሳራ ማህፀን ምንድነው? ሙት ነው፣ ዝግ ነው፣ መውለድ አይቻልም። አብርሃም የ100 ዓመት ሰው ነው፣ የ99 ዓመት ሰው ነው፣ ልጅ መውለድ አይችልም። እግዚአብሔር ግን አንድ ቀን ነገር አሳየው። አስተኛውና ምን አረገው? የሰማይ ከዋክብትን ቁጥር አለው። ከዛ በኋላ ምን አለው? እነዚህን መቁጠር ትችላለህ? አልችልም። ዘርህን እንደዚህ እንደ ሰማይ ከዋክብት ምን አረጋዋለሁ? አበዛዋለሁ። ዛሬ የሚበዛ ሰው አለ። ቢዝነሳችሁ ይበዛል፣ ኢኮኖሚያችሁ ይበዛል፣ ጤናችሁ ይበዛል። እዛ ነው ኤርሚያስን ምን ታያለህ አለው? የለውዝ በትር ያየሁትን አይተሃልና ከቃሌ በኋላ ምን ላለው እተጋለሁ። ዛሬ እግዚአብሔር ለቃሉ ይተጋል። ወደ ቀኝ መስፋት ይሆንላችኋል፣ ወደ ግራ መስፋት ይሆንላችኋል። አንድ ነገር ግን ይፈልጋል እግዚአብሔር። ለሚያምን ሰው ምን ይላል? ሁሉ ይቻላል። ታሳውሱ ከሆነ ጌታ ኢየሱስ ጋር አመጡ ደቀ መዛሙርቱ። ሰውየው የዲዳና የደንቆሮ መንፈስ ነበረበት ይላሉ። ይመጣል ይጥለዋል፣ ይመጣል ይጥለዋል። ደቀ መዛሙርቱም ሊያስወጡለት አልቻሉም። ባክህ ይሄ ሰውዬ ወደ ኢየሱስ ያመጡት መንፈሱ ተንፈራግጦ ማቴዎስ 17 ላይ ጮሆ ወጣ። ለምንድነው እኛ ያላስወጣ ነው ሲሉ፣ እናንተ ያላስወጣችሁ እምነት ስለጎደላችሁ ነው፣ ለሚያምን ግን ሁሉ ይቻላል። አንድ ነገር ልንገራችሁ፣ ይሄ መጽሐፍ የእናንተ አምላክ ነው። ይሄን መጽሐፍ የጻፈው እግዚአብሔር ይባላል። ክብር ለኢየሱስ ይሁን። የተሰባሰብንበት እግዚአብሔር ይባላል። ይሄ ጌታ ዛሬ በዚህ አለ። 2 3 በስሜ ብትሰበሰቡ እኔ በዛ። ይሄ ጌታ ያንተን ቤት ይቀይራል። ይሄ ጌታ በቀኝም ወደ ግራም ማስፋት ይጀምራል። የምትሰፉ ሰዎች አላችሁ። በእውነት ነው የምነግራችሁ። ሰሞኑን አንድ ደራሲ፣ ሴኩላር የሆነ ደራሲ ሲናገር ሰማሁት። ቃል ማለት አለ ቃል ማለት በጣም ኃይል አለው አለ። እንዴት ሲባል እንዲያውም እኮ አለ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ቃል ይፈጥራል አለ። ቃል ነገርን ያስተካክላል። ክርስቲያን ያለው ነገር ምንድነው? ቃል ነው። ራሜን በሉስ። በጻድቅ ሰው ራስ ላይ ምን አለ? በረከት ነው የሚለው። በረከት ማለት በረከት አይደለም፣ የበረከት ቃል ነው። ይስሐቅ ነገሩ በምድረ በዳ 100 እጥፍ ያተረፈው ራሱ ላይ በረከት ስላለ ነው። ዛሬ እዚህ ቤት ውስጥ በበረከት የምትባረኩ ሰዎች አላችሁ። የኔ ነገር በሉስ፣
ይበዛል በሉስ። እሰፋለሁ በሉስ። አሜን። ወደ ቀኝም ወደ ግራም ትሰፊያለሽ። ዘሮችሽ መንግስትን ይወርሳሉ፣ በባድማ ከተሞች ይኖራሉ ይላል። ያኛው ትርጉም ግን እንደዚህ ይላል፣ የፈረሱ ከተሞች ላይ ትኖራላችሁ። አሜን። የፈረሰ ከተማ ምንድነው? ሕዝቅኤል ኢሳይያስ 28 ላይ እግዚአብሔር ቃል ምን ይላል መሰላችሁ? እኔም እንደማትደርቅ ምንጭ አደርግሃለሁ፣ ብርሃን እንደ ንጋት ጮራ ይፈነጥቃል ይላል። ከዛ በኋላ ምን ይላችኋል መሰለ? እንደረካች ገነት አደርግሃለሁ። አሜን በሉስ። ከዛ በኋላ ምን ይላችኋል መሰላችሁ? የፈረሱትን ቅጥር አዳሽ አደርግሃለሁ። አሜን። የፈረሱ ቅጥሮች አዳሽ ወይም በፈረሰ ከተማ ውስጥ ትኖራለህ ካለ ዛሬ እግዚአብሔር አንድ ነገር አለው በሉ። አሜን በሉስ። የፈረሰ ነገሩ ላይ ከእንደገና እግዚአብሔር ሊመጣ ነው በሉስ። ኢየሩሳሌም ፈርሳለች። ኢየሩሳሌም ቅጥሯ ፈርሷል። ቤተ መቅደሷ ፈርሷል። እግዚአብሔር ግን ከእንደገና ነህምያን አነሳሳ። አሜን በሉስ። ከእንደገና ኢየሩሳሌም ትታደሳለች አለ። ለዘሩባቤል ያለ አንተ በዘሩባቤል ፊት የቆምክ ተራራ ምንድነህ አለው። በኃይል አይደለም፣ በብርታት አይደለም፣ በምንድነው? በመንፈሴ። በእግዚአብሔር መንፈስ ነገሮቹ የሚገነቡለት ሰዋል። ከእጃችሁ የወጣ ነገር ሁሉ የሚገነባበት ሰዓት ይሆናል። የተወሰደባችሁ ይገኛል። ህልማችሁ ይገኛል። አቅማችሁ ይገኛል። ፓሽናችሁ ይገኛል። የጸሎት ጉልበታችሁ ይገኛል። በኢየሱስ ስም ዛሬ የእናንተ ነገር ይገኛል። በፈረሰ ነገር ላይ እግዚአብሔር ትገነባላችሁ። በፈረሰ ነገር ላይ እግዚአብሔር ከእንደገና ድል ይሰጣችኋል። እስቲ በፈረሰ ነገር በሉስ። አሜን። አሁን ጋዛን ተመልከቷት እስቲ። ጋዛ ላይ ሄዳችሁ ከእንደገና ምን ከተማ ትሰራላችሁ ማለት ነው። ዛሬ አንድ ነገር ይሁን። በዚህ ቃል ልባርካችሁ። በፈረሰባችሁ ነገር ላይ እግዚአብሔር ከእንደገና ያስነሳችሁ። እንደገና የእናንተን ነገር ይመልስላችሁ። እንደገና ያክብራችሁ። እንደገና ከፍ ያደርጋችሁ። የሱ አምላክ የምህረት አምላክ ነው ይባልላችሁ። ያንቺ አምላክ የምህረት አምላክ ነው ይባልላችሁ። እንዴት እግዚአብሔር ይወደዋል ይባልላችሁ። ወዶኛልና አዳነኝ እንዳለ በኢየሱስ ስም የእናንተ ማዳን ይብዛላችሁ። የእግዚአብሔር ምህረት ይብዛላችሁ። የእግዚአብሔር ቸርነት ይብዛላችሁ። ማዳኑ ወደ ህይወታችሁ ይምጣ። መለምለም ለእናንተ ይሆንላችሁ። ኢየሱስ ጌታ ነው። በጣም ይሄ ክፍል ይገርመኛል። እዚህ ክፍል ላይ ደግሞ አራተኛው ላይ ራሱ እግዚአብሔር ይመጣና አይዞሽ፣ እስቲ አይዞሽ በሉት፣ እስቲ አይዞ በሉት፣ አይዞሽ በሉት። እግዚአብሔር ነው የሚለው። አሜን። አይዞሽ አትፍሪ፣ ህፍረትም አይገጥምሽም። ዛሬ አንድ ነገር ይሆናል። እየሰጋችሁ ላላችሁ ሰዎች ይሄ መልእክት ነው። በኢየሱስ ስም ያኛው ደስ ይለኛል። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ዛሬ አንድ ሰው የማያፍር ሰው አለ። እግዚአብሔር አሳልፎ አይሰጥህም። ለጠላቶች አሳልፎ አይሰጥህም። ቢዝነስህ አይዘጋም። አትከስርም። በኢየሱስ ስም ያየኸው ሰዎች ያዩልህ ህልም የውድቀት ህልም አያገኝህም። የሰዎች እርግማን አይወርስሽም። የሰዎች ሟርት አያገኝህም። እንዲያውም እግዚአብሔር እንደዚህ ያደርግልሃል። አሜን። አንዳንድ ጊዜ እኮ እንደዚህ አለ። በቃ ወደቀ ምናምን ካሉህ በኋላ እግዚአብሔር ስለማይተውህ እንዴ እየጠበቁ አንተ እየቀጠልክ ሲያዩ እነዛ ሟርተኞች አንተን የውድቀት የሚጠብቁ ሰዎች ተስፋ ይቆርጣሉ። ዛሬ እንደዚህ ይላል፣ ጠላቶችህን ተስፋ አስቆርጣለሁ። ጠላቶች ተስፋ ይቆርጣሉ። አሳዳጆች ተስፋ ይቆርጣሉ። የሚዋጉ ተስፋ ይቆርጣሉ። በከፍታ ትሄዳለህ፣ በከፍታ ትሄጃለሽ በኢየሱስ። አይዞሽ አትፍሪ፣ ሀፍረትም አይገጥምሽ። ሀፍረትም ምን አይልሽም። ዛሬ እግዚአብሔር አትዋረዱ። እግዚአብሔር አያዋርድም። እግዚአብሔር ይከልላል። እግዚአብሔር ይሸፍናል። እግዚአብሔር ይጋርዳል። ኢየሩሳሌምን እንደ ከባድ ድንጋይ አደርጋታለሁ እንደተባለ ዛሬ የሚከብድ ሰው አለ። ክብደት የሚለው ቃል በሂብሩ ቃል ካቦድ ማለት ነው።
ካቦድ ማለት the heavy mass of the presence of God ማለት ነው። አረ አሜን በሉሽ። የእግዚአብሔር ደመና ማለት ነው። ዛሬ በህልውናው የሚከብድ ሰው አለ። አንዳንድ ሰዎች እኮ አላውቅም የዚህ ሰው ጸሎት ይከብደኛል፣ የዚህ ሰው ዝማሬ ይከብደኛል፣ ወደ ቢሮ ስገባ የዚህ ሰው ነገር ይከብደ። ዛሬ እግዚአብሔር ያከብዳል። አይዞህ ነገርህ ይከብዳል። አይ ያላበው ሻባ ኢየሩሳሌምን ምን አረጋታለሁ አለ። ያንን ጎበዝ አለው። ያንን ጎበዝ ገመድ ይዘህ ሂደህ አትለካ በለው። ከኔ ጋር ያወራ የነበረው መልአክ እንዲህ በለኛል። ያንን ጎበዝ ገመድ ይዞ የሚሮጠውን ወደ ኢየሩሳሌም ቅጥር እንዲህ በለው፣ ከእንግዲህ በኋላ ለኢየሩሳሌም ቅጥር አይኖርላትም። እኔ እግዚአብሔር የእሳት ቅጥር ሆነላታለሁ። አሜን። ዛሬ የሚበዛ ሰው አለ። እግዚአብሔር የእሳት ቅጥር ይሆንላል። በውስጧ ካሉት የከብቶችና የላሞች ብዛት የተነሳ እኔ አሜን ብሉስ ክብር ሆነላታለሁ። በኢየሱስም እግዚአብሔር የሚያከብራችሁ ሰዎች አላችሁ። ዛሬ ምሽት እንዲህ ይሆናል። ቃሉ ላከ ፈወሳቸው እንደሚል ከዚህ ቃል የተነሳ ነገርሽ ይፈወሳል፣ ኢኮኖሚሽ ይፈወሳል፣ ህልውናሽ ይፈወሳል፣ ዘመዶችሽ ይፈወሳሉ። አይዞሽ አትፍሪ፣ ህፍረትሽም አይገጥምሽም፣ ውርደትም ስለማይደርስብሽ አትሸማቀቂ። አልሸማቀቅም ብሉስ ውርደትም ምን አይልም አይደርስም። እግዚአብሔር አላ አራሜን ብሉስ የወጣትነት ህፍረትሽን ተረሸዋለሽ። እስራኤል እዚህ ክፍል ላይ ኮሜንታሪዎች ላይ ሄጄ ሳጠና ምንድነው የወጣትነትሽ ዘመን የሚለው እስራኤል በምን ውስጥ ነበረች? በግብጽ ባርነት ወይም ምርኮ ውስጥ ነበረች። ያንን ጊዜ ነበር እዚህ ክፍል ላይ ኢሳይያስ ሜንሽን ያደረገው። ስንቶቻችን እንደ እስራኤል ደግሞ ስንት ነቀፋ አለብን? ራሜን በሰው ልብ ያለ ነገር ራሜን። እኔ አንዳንድ ሰዎች ደስ ይሉኛል፣ የራሳቸውን ይረሳሉ፣ የሰው አይረሱም። ዛሬ በኢየሱስ ስም በሰው ላይ የተቀመጠ ፋይላችሁ ይሰረዝላችሁ። ራሜን። እስራኤል ምን አላት? እቺ ምናት የልጅነት የሀፍረት ዘመን ነበረባት። ለምን 400 ዓመት እግዚአብሔር እስራኤልን አሳልፌ ይሰጥሻለሁ ተብሏል። እስራኤል ከመቋቋሟ ኔሽን ከመሆኗ ጀምሮ 13 ሰው ሂደው ያዕቆብ ቤተሰብ ኔሽን ሆኖ መጡ። ግን ምን ነበረባቸው? ዮሴፍን ማያቅ ንጉስ ተነሳ ይላል። እስራኤልን በባርነት በብረት በትር ገዛቸው። ኑ እንሰልጥን ደግሞ እንበረታባቸው ብሎ በብረት በትር ገዛቸው። 430 ዓመት እስራኤል በምን ውስጥ ነበረች? በግዞት ውስጥ ነው። ዛሬ የእስራኤል ግዞት አይደለም እኔ ያወራዋለሁት። ግዞት ማለት ባርነት ማለት አርነት አለመውጣት ነው። የኢኮኖሚ አርነት አለ። አሜን። የጤና አርነት አለ። የመንፈስ አርነት አለ። አሜን። ነቀፋችሁ ይነሳላችሁ፣ ስድባችሁ ይነሳላችሁ፣ የምታነክሱበት ነገር በኢየሱስ ስም ያንሳላችሁ፣ የጎደፈ ነገራችሁ እግዚአብሔር ያንሳላችሁ። እዛ ነው የወጣትነት ሀፍረትሽን ትረሸዋለሽ፣ የመበለት ስድብሽን ከእንግዲህ አታስቢውም። ባልሽ ፈጣሪሽ ነው። ዋው! ያኛው አምላክሽ ፈጣሪሽ ነው። እስቲ አምላኬ ፈጣሪዬ ነው በሉስ። ባልሽ ፈጣሪሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ታዳጊሽ እስራኤል ቅዱስ፣ እርሱም የምድር ሁሉ አምላክ ነው። ፈጣሪሽ ባልሽ ነው። አሜን። የሆነ ሴትዮ ስታረጅ የምትጠቅሰው ጥቅስ አይደለም። ፈጣሪሽ ባልሽ ነው። ባል ማለት ሄድ ማለት ነው። ሄድ ማለት የቤቱ ራስ ነው። እግዚአብሔር ለቤተ ክርስቲያን ምን እንዲሆን ሰጣታለ? ራስ እንዲሆን ሰጠ። ቤተ ክርስቲያን ደግሞ ሁሉን በሁሉ የምትሞላ አካሉ ናት ይላል ኤፌሶን 1:17 ላይ። አካል ማለት ራስ ማለት ሪስፖንሲቢሊቲ አለው። ስላንተ ያገባዋል። አሜን በሉስ። ፈጣሪ በሉስ። ባሌ ነው በሉስ። ፈጣሪ ባሌ ነው። አንዳንዱ ጠማማ አስተሳሰብ አለው። ኖ ይሄ በእኛ ይሄ አይደለም። እስራኤል የእግዚአብሔር ምንድን ነበረች? ሚስት ነበረች። ሚስት ማለት ኮኦፕሬት አርጋ የምትኖር ማለት ነው። እሱ የሚሰጥ ባል
ሚስቱን እንደሚወድ አይደለም የሚለው ሚስት ለባሏ እንደምትገዛ እንዲሁ አያችሁ ፈጣሪ ባሌ ነው ስቱ አብሶሉትሊ ባልሽ ማለት ይወድሻል ማለት ነው የገዛ ሰውነቱን እንደሚንከባከብ ባል እንዲሁ የገዛ ሚስትህን ተንከባከባት አሜን ብሉሽ እኛ ሀገር እንደዚህ ይባላል ሚስትና መኪና አይሰጥም ይባላል አይዋስም ይባላል እውነት ነው አይደለም አዲስ አበባ እንደምታውቁ አላውቅም ግን እውነት ነው ክብር ለኢየሱስ ይሁን እግዚአብሔርም ተላልፋችሁ እንድትሰጡ አያደርጋችሁ ለምን እኔ ጋር እግዚአብሔር ኮንትራት አለው እኔ ቤተክርስቲያን ምንድናት ሚስቱ ናት ዛሬ የናንተ ነገር ይለቀቅ ዛሬ ነገር ይለቀቅ በሉሽ ዛሬ የኔ ነገር ይለቀቅ በሉሽ አሜን ባልሽ ፈጣሪሽ ነውና ስሙም የሰራዊት ጌታ እግዚአብሔር ነው ስሙም የሰራዊት ጌታ እግዚአብሔር ነው የሰራዊት the God of hosts ማለት ነው ያህዌ ጸባኦት ማለት ነው በሂብሩ ቃል ያህዌ ጸባኦት ማለት ምን ማለት ነው የሰራዊት አምላክ the God of hosts ዳንኤል መጽሐፍ ጋር በዙፋኑ መካከል ለዘመናት ያረጀውን እግዚአብሔር አየሁት እልፍ ጊዜ እልፍ ሺህ ጊዜ ሺህ በዙሪያው ከበውት ነበር ከዙፋኑ መካከል ከፊቱም ፈሳሽ እሳት ይወጣ ነበር አሜን አሜን ይሄ ጌታ ያንተ ጌታ ነው ይሄ ጌታ ያንተ አምላክ ነው ይሄ ጌታ ያንተ ባል ነው ያንቺ ባል ነው ጠባቂሽ ነው አሜን ዛሬ ይሄ ጌታ ላንተ ይዋጋል አይዞህ አታፍሪምና አትፍሪ ያለሽ ጌታ ይሄ ጌታ ነው ባልሽ ፈጣሪሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው እናንተ የተናቃችሁ የልጅነት ሚስት ከልብ እንዳዘናችሁ እንደተጠላችሁ ሚስቶች እንደሆናችሁ ገና የተጠራችሁ ይላል ለጥቂት ጊዜ ተውኩሽ አሜን የሆነ ጊዜ የተተውኩኝ አይነት ስሜት ይሰማኝ ነበር አንድ ቀን መልካም ነው አሜን መተው ቆንጆ ነው ፈጣሪን እንድታስብ ያደርጋል ለጥቂት ጊዜ ተውኩሽ ነገር ግን በታላቅ ርህራሄ መለስኩሽ የእግዚአብሔር ምህረት ደስ አይልም ለጥቂት ጊዜ እጅግ ስለተቆጣው ፊቴን ዘወር አርኩ ነገር ግን በዘላለም ቸርነቴ ምን አረጋለሁ እራራልሻለሁ እግዚአብሔር በሉ በዘላለም ምህረቱ በሉስ ምን ያረጋኛል ይራራልኛል እግዚአብሔር ይራራልኛል በሉ ያና መዝሙር አለ ያስብልናል ይራራልናል አሜን ሰው ባይዘዌ መራራት ካቆመ እየሞተ ነው አንዱ ከእግዚአብሔራዊ ኔቸር ወይም ጎድሊነስ እግዚአብሔራዊነት ውስጥ መካከል ውስጥ ርህራሄ አሜን ብሉሽ ላዘነ ሰው ስታዩ መራራት ለሞተ ሰው ላዘነ ሰው ስታዩ መራራት ለበሽተኛ መራራት እግዚአብሔር ራራላችሁ እግዚአብሔር የሚራራ አምላክ ነው ፊሊንግ አለው አንዱ እንደው መራራት የላቭ ኤክስፕሬሽን ነው አሜን አንዳንድ ሰዎች ሲወዱ ይራራለታሉ ይላሉ ካልወደዱ አይራሩልህም እግዚአብሔር መራራትን ይስጣችሁ አሜን ብሉስ ነገር ግን በዘላለም ቸርነቴ እራራልሻለሁ ይላል ታዳጊሽ ታዳጊ በሉ ታዳጊ ማለት አዳኝ ጠባቂ ከዛ እንደዚህ ይላል ይህ ለኖህ እኔ ለኖህ ውሃ ምድርን ዳግመኛ እንዳያጠቃልላት እንደማልኩት ኖህ ዘመን አሁንም አንቺ ደግሞ እንዳልቆጣ እንዳልገስጽሽ ምያለሁ ይላል ማንም ሁን ምንም ሁን በምንም ውስጥ ግባ እስራኤል እግዚአብሔርን ያስቀየመች ናት ለምን ቤተ መቅደሱ ውስጥ የታሞዝ እስቄል መጽሐፍ ሄዳችሁ ማየት ትችላላችሁ ቤተ መቅደሱ ውስጥ የታሞዝ ጣዖት ሰርተው ቤተ መቅደሱንና የእግዚአብሔርን መቅደስ በግድግዳ አንድ አድርገው ያመልኩ ነበር ሞሌክ ለሚባል አማልክት ከአንገቱ በላይ እንቁራሪት ቁጭ አለ ልጆቻቸውን sacrifice the god of ይሄ fertility የሚባል አለ ዳያና እና ይሄ የሚባለው አምላክ ብዙ ጡት ያላት ዳያን የምትባለው
አርጤምስ የምትባለው። ይሄኛው ደግሞ የእንቁራሪት መልክ ያለው ቁጭ ያለ ህፃናት ልጃቸውን ምን ያደርጉታል? ፌስት ያደርጋሉ። ፌስቲቫል ያደርጉና ካርኒቫል አድርገው ልጅየውን የመጀመሪያ ልጃቸውን አርደው ልጆቻቸውን በእሳት አቃጥለው ለሞሌክ ይሰጣሉ። እግዚአብሔር በዚህ ተቆጣ። ጨካኞች ነበሩ እስራኤላውያን። እግዚአብሔር በተአምራት በድንቅ ያሻገራቸው የእግዚአብሔርን ነገር ወዲያውኑ የሚረሱ ናቸው። እግዚአብሔር የእግዚአብሔር ውለታ አይጥፋብን፣ ማስተዋል ይስጠን። አሜን። እግዚአብሔር ያደረገልን ነገር ሁሉ ጊዜ እናስበው። እንደዛ እንኳን ሆኖ በዘላለም ርህራሄ በዘላለም ፍቅሬ እምርሻለሁ ይላል። እንዴት አይነት እግዚአብሔር! እኔ አለ ታዳጊሽ ነኝ። እስቲ እግዚአብሔር በኢየሱስ ስም እቺኮ እስራኤል የምትባለው ህዝቡ ናት። አንተ እኮ በክርስቶስ ኢየሱስ ደምና በቤዛነት አማካኝነት ልጅ ሆነሃል። እግዚአብሔር ከእስራኤል የሚበልጥ ነገር አለው። አሁን እግዚአብሔር ለእስራኤል የሚበልጥ ልብ አለው። አሜን በሉስ። ልጅ ወለዳችሁ ታውቁታላችሁ። ከእስራኤል የሚበልጥ ልብ ላንተና ለኔ አሁን ለዚህ ዲስፔንሴሽን ወይም ለዚህ ዘመን ለቸርች እግዚአብሔር ልዩ ፍቅር አለው። አንድ ነገር ልንገራችሁ፣ በእውነት እግዚአብሔር ፊት በእውነት ብትንበረከኩ ዛሬ ለናንተ ሰማይ ዘንበል ይላል፣ ሰማያት ይከፈትላችኋል። እግዚአብሔር ስለናንተ ይዋጋል። እግዚአብሔር ይወዳችኋል። እግዚአብሔር ይወዳችኋል። ስለናንተ ይዋጋል። መሐሪሽ ታዳጊሽ የዘላለም አምላክ ነው የሚለው። አንድ ነገር ልንገራችሁ፣ በምንም አይነት ውስጥ ብትሆኑ የእግዚአብሔር ምህረት አስቡ። በምንም አይነት ውስጥ ብታስቡ እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ከእግዚአብሔር ወደ የትም አናመልጥም። አሜን። አሁን እግዚአብሔር እናንተን የሚያያችሁ በክርስቶስ በሚባል መነጽር ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። አሁን እግዚአብሔር የሚያውቀው በክርስቶስ ነው። እሺ ቀጥል ቶሎ በል። ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ። ቸርነቴ ግን ካንቺ ዘንድ አይፈልስም። አሜን በሉስ። አሁን ይሄ ኪዳን ሲሪየስ ነው። ተራሮች ይፈርሳሉ፣ ኮረብቶች ይወገዳሉ፣ ቸርነቴ ግን ካንቺ ዘንድ አይፈልስም። ዛሬ አንድ ነገር ይሁን፣ ዓለም ብትለዋወጥ የእግዚአብሔር ቸርነት ግን ከናንተ ላይ አይወሰድም። አሜን። የሰላሜ ቃል ኪዳን አይወገድም ይላል። የሰላሜ ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። እሺ አንቺ የተቸገርሽ በአውሎ ንፋስም የተናወጥሽ አልተጽናናሽም። እሺ እነሆ ድንጋዮችሽ ሸላልሜ እገነባለሁ። በሴምፔርም ከዚህ በኋላ ከምህረት በኋላ ፕሮስፔሪቲ አለ። አሜን በሉሽ። አንቺ በአውሎ ንፋስ አንቺ የተቸገርሽልና ከእንግዲህ በኋላ የበሮችሽን ቅጥር በቀይ ዕንቁ እገነባለሁ። ድንጋዮችሽን ሸላልሜ በሰምፔር በቶፓዚዮን this is a sign of prosperity። ዛሬ ይሄ ነው የሚሆነው። አሜን። እግዚአብሔር የሚባርከው ሰው አለ። እሺ ቀጥል። የግንበሽንም ጉልላት በቀይ ዕንቁ በሮችሽንም በሚያንጸባርቅ ዕንቁ ዳርቻሽሽ ሁሉ በከበሩ ድንጋዮች እሰራለሁ። ኦኬ እሺ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ። አሜን በሉስ። አሁን ሰላም ቅድም የሆነ ሰውዬ ሲያወራ ነበር። አሜሪካንም መጣው አለ። ይሄው ምንም ሰላም የለኝም፣ ስሮጥ ነው ሙሉ አለ። እዚህም ኢትዮጵያ ውስጥ መጣው ምንም ሰላም የለኝም፣ ሰላም ሆይ ወዴት አለህ አለ። አሕዛብ ነው። አሜን። ለዚህ ሰው ከደረሰው ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸውም ብዙ ይሆናል። ሰላም ሻሎም የሚለው የሂብሩ ቃል ኮምፕሊትነስ ማለት ነው። ኮምፕሊትነስ ማለት ምን ማለት ነው? ሁለንተናዊ ጤንነት፣ ብልጽግና፣ ነፃነት፣ እረፍት እንጂ ሰላም ማለት የጸጥታ ቦታ ብቻ አይደለም። ሰላም ማለት ብሌሲንግ ማለት ነው። አይሁዶች ሁሌ ሻሎም ይሏቸዋል፣ ግሪኮች ደግሞ ምን ይሏቸዋል? ፌቨር ወይም ካሬስ ይሏቸዋል። ለዛ ነው ጳውሎስ ጸጋና ሰላም ይብዛላችሁ ይላል። አሜን ብሉስ። ለምን ፌቨር? ለዛ ነው ገብርኤል መጥቶ ወደ ማርያም ጸጋን የተሞላሽ፣ እንግሊዘኛው you are the most highly favored ነው የሚለው።
አሜን በሉስ። the same word የግሪኩ ወርድ ኤፌሶን ላይ እንዲያው የጸጋው ባለጠግነት በክርስቶስ በተደረገ ቤዛነት ነው የሚለው። አሜን። ዛሬ ሰላም ይብዛላችሁ። ሰላም የሚመጣው ግን እግዚአብሔርን በመስማት ውስጥ ነው። አንዳንድ ፕሪንሲፕሎች ማናመልጣቸዋል። ለዛ ነው ልጆችሽ ከእግዚአብሔር የተማሩ the word of God የሚማር ሰው ሰላሙን ፕሪንሲፕሉን ይጠብቃል። ከእግዚአብሔር ቃል ጋር ታይም ያለው ሰው ቃሉን የሚሰማ ሰው ቃሉን የሚሰማ ሰው ሰላም አለው። ለምን? የእግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል ሕይወት ነው። ቃሉ ላከፈውሳቸው ከመከራቸው ሁሉ አዳናቸው። ዛሬ ከእግዚአብሔር የተማራችሁ ሁኑ። ሰላማችሁ ይብዛላችሁ። ብዙ ሰው ሰላሜን አብዛልኝ እያለ ይጸልያል። ሰላምህ የሚበዛው ከእግዚአብሔር ስትማር ነው። አሜን። እሺ በጽድቅ ትታነጫለሽ። በጽድቅ ምን ትያለሽ? ትታነጫለሽ። ዛሬ አንድ ነገር ልንገራችሁ። ራይትሊ የምትታነጽ ጽድቅ ማለት ራቸስነስ ማለት ነው። ራቸስነስ ማለት ራይት ስታንዲንግ ዊዝ ጋድ ማለት ነው። በእግዚአብሔር ፊት ያለ በደለኝነት ያለ ኃጢአተኝነት መቆም ነው። ሁለት አይነት ከጊዜ አንፃር ሁለት አይነት ጽድቅ አለ። ፖዚሽናል ራቸስነስ እና ፕራክቲካል ራቸስነስ ይባላል። ፖዚሽናሊ ማለት በክርስቶስ ኢየሱስ በተደረገ ቤዛነት በእግዚአብሔር ፊት የምንቆምበት የልጅነት ጽድቅ ማለት ነው። ኃጢአት ያላወቀውን ስለኛ እግዚአብሔር ኃጢአት አደረገው፣ በእርሱ የእግዚአብሔር ጽድቅ ተደረግን። ሁለተኛ ቆሮንቶስ 5:1 ፕራክቲካል ጽድቅ ግን ምንድነው? አለማጭበርበር፣ አለመስረቅ፣ ራይት ነገር በማሰብ ራይት ፖዚቲቭ ማይንድ በጎ ህሊና ኑሮን በእግዚአብሔር ፊት ስንመላለስ እንደ እግዚአብሔር ፊት ስናደርግ ይሄ በጽድቅ መመላለስ ነው። ለዛ ነው ምን ትያለሻል? በጽድቅ ትታነጫለሽ። በጽድቅ የታነጸ ሰው ምን አይነት ሰው ነው? ራይት ማይንድ ያለው ሰው እንደ እግዚአብሔር ቃል የሚገባ። ዛሬ ይሄ በረከት ያገኛችሁ። አሜን። አሜን በሉሽ። ለምን መሰላችሁ? ብዙ ሰዎች በእግዚአብሔር ፊትና በሰዎች ፊት ከሰዎች ተደብቀው ክራይም ያደርጋሉ፣ መጥፎ ነገር ያደርጋሉ። እነዚህ ሰዎች ጋር ሁሌ ግን የሚጮህ ነገር አለ። አንጀስትስ የሆነ በቃ የጽድቅ ያልሆነ በጣም የበታችነት ስሜት አላቸው። ሰልፍ ስቲማቸው ወይም የግል የስብዕናቸው የወረደባቸው ይሆናል። ክርስቲያን ምንም የማያውቅ ደስተኛ የሆነ ሰው ግን በሰላም ይገባል፣ በሰላም ይተኛል። የሙሉቀ መዝሙር አለ። ሌሊቱን ሙሉ ሳንኮራፋ አድራለሁ የሚል መዝሙር አለው። ከዛ በፊት ሙሉ ቀን አይተኛም ነበር፣ ናይት ክለብ ነበር የሚያድረው። ዛሬ የእግዚአብሔር ምሕረት ያገኛችሁ። ዛሬ የእግዚአብሔር ቸርነት ያገኛችሁ። የእግዚአብሔር በረከት ያገኛችሁ። አሜን። በነገራችን ላይ እምብርቱን የሚያመው ሰው እግዚአብሔር ዛሬ ፈወሰው። አሜን። ወደ እምብርት የሚወረወር ተጽዕኖ እግዚአብሔር አነሳ። እሺ ቀጥል። ከግራ ራቂ አትፍሪም። ምን አትበይም? አትፍሪም። አንድ ነገር ልንገራችሁ። ኖ ማተር ሰይጣን አንድ ጊዜ ኬኔት አገን መጽሐፍ ላይ የሆነች ሚጮህ ድምጽ አለ የሚያስፈራ ይላል እና ወደ ስቴዲየሙ ስጠጋ አንድ ትንሽዬ ማይክ ያዘ ዝንጆሮ ነው አሉ። ያ አምፕሊፋይድ አድርጎ ሰይጣን አምፕሊፋይ ቢያደርገውም እናንተ ጋር። ለዛ ነው ልጆች ሆይ እናንተ ከእግዚአብሔር ናችሁና ዓለምን አሸንፋችኋል። በእናንተ ያለው በዓለም ካለው ይበልጣል። greater he is in you that is in the world። በአንቺ ውስጥ ያለው እግዚአብሔር ነው። የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው። ኧረ አሜን። ነመስቴ በሉ እስቲ አባሉ ችግር የለውም። ነመስቴ ማለት I bow down for your divinity ማለት ነው። አንተ ውስጥ ላለው አምላክ ሰላምታን እሰጣለሁ ማለት ነው። የህንዶች ቃል ነው። ይሄ ሐሳብ ግን ቆላስይስ 1:27 ጋር ለዛ ነው የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ። አሜን። ተንበርኩክልኝ የሚወዱ ሰዎች ይሄንን ቃል በጣም ቢያገኙ ጥሩ ነው። ለዚህ አጋጣሚ ግን እናንተ ውስጥ መለኮት አለ ማለት ነው። አሜን ብሉስ። እናንተ ውስጥ የእግዚአብሔር ክብር አለ ማለት ነው። እናንተ ውስጥ የእግዚአብሔር እሳት አለ ማለት ነው። እናንተ ውስጥ የእግዚአብሔር መገኘት አለ።